በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐና ያብጽሕክሙ እግዚአብሔር በፍስሐ ወሰላም ድርሳነ ማሕያዊ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር ጸባኦት ፍጹም ዘመላ ሰማያት ወምድረ ቅድሳት ስብሐቲሁ አአምን ወእንዘ አአምን እሰግድ ለአብ ወወልድ ወመንፈስ ቅዱስ ዘይሄሉ ዘልፈ በስላሴሁ እሰግድ ለአብ ወወልድ ወመንፈስ ቅዱስ ዘይነብር ወትረ በዋህድናሁ እሰግድ ለአብ ወወልድ ወመንፈስ ቅዱስ ዘአልቦ ባዕድ አምላክ ዘእንበሌሁ እሰግድ ለእግዝእትነ ወላዲተ አምላክ ትምክህተ ኩሉ ዓለም ማርያም ድንግልተ አዕይንት ወአእዛን ወልሳን ወድንግልተ ህሊና ወሥጋ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በማይ ወደም ዘይውህዘ እምገቡ አመ ሕማማቲሁ ልዩ በሆነ በአብ ስም ልዩ በሆነ በወልድ ስም ልዩ በሆነ መንፈስ ቅዱስ ስም የጌትነቱን የምስጋና በሰማይ ምድር የመላ ፍጹም አሸናፊ የሚሆን በአንድ እግዚአብሔር አምናለሁ። እያመንኩ ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ። ዘወትር በአንድነቱ ጸንቶ የሚኖር ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ። ያለሱ ሌላ አምላክ የሌለ ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ። ክፉ ነገር ከማሰብ ከመስማት ከመናገር ንጽሕት ከሆነች ከምትሆን ከዓለም ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች እመቤታችን እሰግዳለሁ። ከመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ከከበረ ጌታችን ኢየሱስ ክርስቶስ መስቀል እሰግዳለሁ። ልዩ ሶስት አራት ከሚሆን ከኃጢአታችን ፍዳ ሁሉ አድነን። ልዩ ሶስት ሆይ ሰባቱን አንድ እያልክ እስከ ሰባ ድረስ የሰራነውን ኃጢአት በደል ሁሉ ይቅር በለን። ልዩ ሶስት ሆይ በ500 ብቻ የተወሰነ አይደለ በብዙ ሺህ የሚቆጠር የበደላችን ሁሉ አጥፋለን። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት የጌታችን የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስ የሞቱና የመከራውን ነገር የሚናገር መጽሐፍ ይህ ነው። ዓለሙን ሁሉ የሚያድን ዓለም ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለም ሁሉ የሚጠብቅ ዓለም ሁሉ የሚታደግ ጌታችን ከመከራው ነገር ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የሚባሉ 3 ደናግላን 4ቱ ወንጌላውያን የጻፉት በዕለተ ሰኑይ የሚነበብ የሚጸለይ መጽሐፍ ይህ ነው። የዚህ መጽሐፍ ስሙ ድርሳነ ማሕያዊ ይባላል። በመጋቢት 27 ቀን እንዲሁም በየወሩ የሚደግመው ሰው ንዑድ ክቡር ነው፣ በነፍሱም በሥጋውም ይከበራል። በመንግስት ሰማያትም ዕድል ፈንታው ከፈያታዊ ዜማን ጋር ይሆናል። በየሳምንቱ አርብ ቀን የሚደግመው በነፍሱ በሥጋው ይከብራል። በመንግስት ሰማያትም ዕድል ፈንታው ጌታችን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ አርብ ቀን በጸሎትና በጾም በልቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናድርግ ዘንድ ሐዋርያት አዘውናልና፣ ያም ባይሆን እስከ 9 ሰዓት ድረስ በየቀኑ 7 ጊዜያት የሚደግም ሰው ቢኖር በነፍሱም በሥጋውም ፈጽሞ ይከብራል። በመንግስት ሰማያትም ዕድል ፈንታው እስከ 70 ዘመን ድረስ በቆዩ በየቀኑ በጊዜው መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ይህንን ሆይ ተቀዳሚ ተከታይ የሌለው ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታን ከኛ አታርቅ፣ ቃል ኪዳንህም አታፍርስ በእውነት ለዘላለሙ። አብ መንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ በእሱም አብ መንፈስ ቅዱስ ሕልዋን ሆነው የሚኖሩ ልቡናው አብ የአንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስም እሱ የእግዚአብሔር እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነቱ ወርዶ ክብርት ድንግል ከምትሆን ከቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋው ወገኖቹ ያደርገን ዘንድ በሰው ሥጋ ተወለደ። የጌታችን ኢየሱስ ክርስቶስ የልደቱ ነገር እንዲህ ነው። እናቱ እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋና በድንጋሌ ነፍስ ጸንታ ያለች የዚች ዓለም ሀልዮ የሌለባት ክፉ ከመናገር ከመሳት ከመዳሰስ ድንግል ናትና፣ እጮኛዋ ዮሴፍ ግን ደግ ሰው ነበርና ሊገልጣት ሊያጣላት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያም መቀበል አትፍራ፣ ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እርሱም ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህ ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ሊደርስ ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍ ለድንግልናዋ ሰገደ፣ ለድንግልናዋ ለቅድስናዋ ተገዛ። እጮኛዋ የምትሆን የማርያምን ወሰዳት።
በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችውም ጊዜ አውራ ጣቱን አሰረችው፣ በጨርቅም ጠቅልላ የበለስ ቅጠልን አለበሰችው፣ በትርም ውስጥ አስተኛች፣ በበረት ውስጥ አስተኛቸው። በሱ ችግር እኛ እንከብር ዘንድ ስለ እኛ ተቸግሯልና። ጌታችን ኢየሱስም በስጋው ቢበርደው የሚሞቅ የአፋቸውንም ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የኒህንም እንስሳ ትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተገረዘ ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የድህነት የፍቅር መስዋዕት ሊሆን እርሱ ከኃጢአት የተለየ ንጹሕ ሀዳጌ በቀልም የባህሪ አምላክ ታላቅ ሊቀ ካህናት ሲሆን ከማዕርገ መላእክት በላይ ሲሆን ስለ ድካማችን መከራ መቀበል ታገሰ። እሱ መስዋዕት የሚቀርብለት አምላክ ሲሆን ስለ እሱ መስዋዕት አቀረቡለት። በኦሪት እንደተጻፈ ሕግ ሊፈጽሙለት ዘንድ ወደ ቤተ መቅደስ ይዘው በገቡ ጊዜ ስምዖን በከንዱ ተቀብሎ ከጭኑ ላይ አስቀመጠው፣ እግዚአብሔርንም አመሰገነው። እናቱም ጌታችንም ይህ ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸውም ለመነሳታቸውም መፈራረጃ ሊሆን የተሾመ ነው፣ በሚያከራክሩ ሰዎች ምልክት ይሆን ዘንድ እኛንም ግን እንደ ጦር ልቦናሽን የሚከፍል ሐዘን ያገኝሻል። የብዙ ሰዎችም የልቦናቸውን ሐሳብ ይገልጽ ዘንድ የሙቱን ነገር በሰማች ጊዜ ጽኑ ሐዘን አዘነች፣ መሪር የሆነም ልቅሶን አለቀሰች። ጌታችን ኢየሱስም በተወለደ በ2 ዓመት ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብፅ ማውራጃ ብሔረ አጋዚም ኢትዮጵያ ወደምትባል ሀገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጥምና በረሃብ በተሰደደ ጊዜ ሳይደርስ ሄሮድስ እንዳይገድለ በወንጌል የታዘዘ ስርዓት ሁሉ እንዳይቀርብ ዳግመኛ ከመንፈስ ቅዱስና ከጥምቀት የሚገኝለት እንዳይቀርብን ኃጢአትን ለማሰረይ ስጋውን ደሙን መቀበል እንዳይቀርብን የዘላለም ሕይወትን ለማግኘት የጌታችን ሄሮድስን እስኪሞት ድረስ በየተራ በየዋሻው በየፍርኩታ በየእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት ከ6 ወር ጌታችን ኢየሱስም ክርስቶስ ወደ ሀገሩ ወደ ናዝሬት ተመለሰ። ጥቂት በጥቂት እያለ አደገ። ማደጉን በልብስ ማጌጥና በክብር አይደለም፣ እንደ ድሆችም ልጆች ለዘመዶቹ እየታዘበ ታላቅ ተግሣጽ አደገ እንጂ። በመጨረሻውም ከዓርብ ቀን ደዌያችንን ተቀበለ፣ መከራችንም ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኛ አገልጋዮችን ከኃጢአት ሞት ሁሉ አድነን። ይሁዳም አማቹ በርባንን ለማዳን የዋጋ ተጨማሪ አድርጎ ጌታችን ኢየሱስን ለ30 ብር ሸጠው። ወንጌላውያንም እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸው 30 ብር ሊሰጡት ተነጋገሩ። ከዚያን ቀን ጀምሮ የሚያስብበትን ጊዜና ቦታ ይፈልግ ነበር። ይሁዳም ምንም የደንጊያ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገሥጸው ምንም 3 ጊዜ በላዩ ዕጣ ቢወድቅበትም ምንም ጌታችን ኢየሱስን ለደቀ መዛሙርቱ ከእናንቱ አንዱ እንዲያይዘኝ እውነት እላችኋለሁ ብሎ ሲነግራቸው ቢሰማ የሚያይዝበትን ምክር አልተወም። ስለዚህ ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝ አሉት። ጌታችን ኢየሱስም መለሰ፣ የሚያይዘኝ ከኔ ጋር እጁን ወደ ውጭቱ አግብቶ የሚያጠልቀው ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል። ነገር ግን የሰው ልጅን የሚያይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለው ነበረ። ዳግመኛም ባጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማነው የሚያህዝ ብሎ በጠየቀው ጊዜ ጌታችን ኢየሱስም የሚያህዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነኝ አላቸው። ጌታችን ኢየሱስም ላስቆሮቱ ሰው ለይሁዳ እንጀራውን በወጥ አጥቅሶ ሰጥቶ የምታደርገውን ፈጥና አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄደ። እነሆ ኢየሱስን አስይዛችሁ የምትሰጡኝ ስጡኝ አላቸው። 30 ብር ሰጡት፣ እሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማን ተወዳጀን። ጌታችን አብ መንፈስ ቅዱስ አደራ እንላችኋለን። እመቤቴ ማርያም አደራ እንልሻለን። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሹን አክሊልን ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመውጋቱ እርሱ ኢየሱስ ክርስቶስ በመቀበሩ ኃጢአታችን ሁሉ ይቅር ይበለን፣ ከኃጢአት ሁሉ ፍዳ ያድነን ዘንድ ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ከአልዓዛር ቤት መጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት አይሁድ የአልዓዛር ቤት እንዳያጠፋ ደቀ መዛሙርቱ ተከተሉት።
እንዳያጠፉ ደቀ መዛሙርት ተከተሉ። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ ከዚያ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስ ዮሐንስም ይዞ ከእርሱ ጋር ጌቴሴማኒ ወደሚባል የተክል ቦታ ገባ። ሰውነቱን በፊታቸው በነፍስም መከራ ታመመች። ስለዚህ መታወክና መተከዝ ማዘን ናቸው። በሰውነቱ ታውኳልና። ዛሬ ግን ሰውነት ታወከችብኝ አለ። ምን እላለሁ? አባቴ ሰውነቴን ከዚህ ሰዓት አድናት አለ። ነገር ግን ስለዚህ ነገር መጥቼ ከዚህ ሰዓት ደርሻለሁ። እንደዚህ እያለ ያዝን ይተክዝ ነበረ። ሰውነቴም ለሞት የሚያበቃ ሐዘን አዘነች። ከኔ ጋር ተግታችሁ ከዚህ ተቀመጡ አትተኙ አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከ እንደዚሁ ለእኛ ለወገናቹ ተድላ ደስታን ሰጠን። የድንጋይ ወርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርኮ ፊቱን ምድር ላይ አስነክቶ ሰገደ። ስለዚህ እርሱ በስጋ ሲሰግድ መለኮት ከስጋ አልተለየም፣ መለኮት ሲሰግድ የስጋ ከመለኮት አልተለየም። የሚቻልስ ቢሆን ይህ ሰዓት ከሱ ታልፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ይቻልሃል፣ ይህች ጽዋ ሞት ከኔ ትለፍ አለ። ይህ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው። ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን፣ ያንተ ፈቃድ ይሁን ማለቱ ስለ ሰው ይሞት ዘንድ አባቱ ልኮታልና፣ የኔ ፈቃድ አይሁን ማለቱ ያለመሞቱን አይደለምና መሞቱ ፈቃዱ ነውና። ስለዚህ ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናና የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ካህሊነት ላንተ ይገባል እያለ ሞትና ሲኦልን ዲያብሎስንም ድል አድርጋልና ድል አድርገህም የአዳም ልጆችን ከዲያብሎስ ቁራኛ ለይታቸዋል። እሱም ግን ፈጽሞ መላልሶ ጸለየ። ከሱ የራቀ ሰይጣን በጥበቡ ያቀርበው ዘንድ እርሱ ግን መላልሶ ጸለየ። በቸርነቱ የሞት ፍርሃት ከኛ ያርቅ ዘንድ ጌታችን ኢየሱስም ወደ ደቀ መዛሙርቱ ሄዶ መታችሁ ተኝተውም አገኛቸው። ጴጥሮስንም አንድ ሰዓት ከኔ ጋር መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ነፍስ ጽኑ፣ ስጋ ደካማ ናት። ዳግመኛም ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ የሚቻልስ ቢሆን ይህ ጽዋ እንዳልጠጣው ከኔ ይለፍ አለ። ነገር ግን ፈጽሞ ፍቃድ ይሁን ብሎ ወደ ምድር ሰገደ። ዳግመኛ ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱም ሁሉ ተኝተው አገኛቸው፣ ዓይኖቻቸውን ፈጽሞ በእንቅልፍ ተይዘዋልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ እንደተኙ ትቷቸው ሄዶ በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ እርሱ አይደለም። እርሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ አለቀሰ። ሩሩህ ነውና ሀገሪቱንም ባየ ጊዜ አለቀሰላት። ርኅራኄ የባህሪው ነው። ብታውቂስ ድህነት ዛሬ የነበረ አላት። እንግዲህ እውቀትሽ ከዓይኖችሽ ተሰወረ፣ ተለየ። ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። በየሀገሩ ተሰብስበው ከልጆችሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ሳይተዉ ሳያስቀሩ የይቅርታሽ ወራት አላወቅሽም። ጌታችን ኢየሱስም እንደፈራው ሰው ነገር በማብዛት ብቻ አንድ ጊዜ ጸሎቱን አልለወጠም። በብዙ ስግደት ብዙ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ፣ ኋላ ግን እንደ ደም በዝቶ ወደ ምድር ወረደ። ከእኛም የኃጥእን ወዝ አጠፋ። በመስገዱም የመላእክት አለቆች አደነቁ፣ ሰገዱለት። የሚሰግዱለት እርሱ ሰግዷልና። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ለስጋው አንድ እንደሆነ ስግደት እንሰግዳለን። ለቃል እንሰግዳለን፣ ለስጋ አንሰግድም ሳንል ለቃል የሰገደ እነሆ ለስጋ መስገዱ ነው፣ ለስጋም የሰገደ ለእግዚአብሔር ቃል መስገዱ ነው። ዳግመኛ እንደዚሁ አባቶቻችን ሐዋርያት ለከበረ ስጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። በብዙ እንባና ከጽኑ ልቅሶ ጋር የጸሎት የሆነ ጸሎትም ስግደትም በጌቴሴማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንቶስ በቂሳሪያ ተራራና በደብረ ታቦርም ስለኛ ጸለየ እንጂ። ይኸውም በሚሰተ ሐሙስ ብቻ አይደለም፣ ሰው የሆነበት ወራት ሁሉ ጧትም ማታም ስለኛ ጸለየ እንጂ። ጌታችን አብ ወመንፈስ ቅዱስ ቅዱስ እላችኋለሁ። እመቤቴ ማርያም ማልድሻለሁ። በነፍስና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ ሸዋክሊት ተቀዳጅቶ መሰቀሉ፣ ሞቱ፣ ወደ ሲኦል በመውረዱ በጦር በመዋጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችን ሁሉ ይቅር በለን፣ ከኃጢአታችን ፍዳ ሁሉ አድነን ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ጸሎቱን በጨረሰ ጊዜ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙም እረፉም አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧል፣ ከዚህ ተነሱ እንሂድ። ይህንን ሲነግራቸው ከ12ቱ ደቀ መዛሙርት አንዱ የአስቆሮቱ ይሁዳ ደረሰ። ያንን ቦታ ያውቀው ነበረ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር በዚያ ቦታ ሁልጊዜ ቆይታ ያደርግ ነበርና። ይሁዳም ከፈሪሳውያን ካህናት አለቆች፣ ሎሌቶችና የወታደሮችም ጭፍሮች ተቀብሎ በችቦ መብራትና በፋና ጦርና ሾተል ጎመድ ይዘው ሄዱ። በበዓል ፈጥነው የሚይዙት ይገድሉ ዘንድ ልቦናቸው በቅናት ተቃጥሏልና።
ኋላ ግን ሕዝቡ እንዳይታወኩ የምንገድለው በበዓል አይደለም አሉ። የሚያዝዘውም ይሁዳም የምስመው እርሱ ነውና እሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበትን ሁሉ አውቆ እነሱ ወዳሉበት ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እሱም እኔ ነኝ አላቸው። የሚያዝዘውም ይሁዳም ከእሳቸው ጋር ቆሞ ነበረ። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ ምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግር ከሚያስፈራም የፊቱ ብርሃን የተነሳ ሊያስይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል። ዳግመኛ ጌታችን ኢየሱስን ማንም ትፈልጋላችሁ አላቸው። የናዝሬቱ ሰው ኢየሱስን አሉት። እኔ ነኝ አላቸው። የለምን የምትፈልጉት እኔን ከሆነ እነዚህን ተዋቸው ሂዱ አላቸው። ከሰጠኸኝ አንዱስ እንኳ አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ጌታችን ኢየሱስም ይሁዳን አይሁድንም እንዲያዩትና እንዲያውቁ ተደረጋቸው። ይሁዳም ያን ጊዜ መምህር ቸር ውለሃልና ብሎ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰው ልጅ በመሳም አሲዘ ልታስገድለው መጣህን አለው። ጠላቱ ሲሆን ጠላቴ አላለውም ወዳጄ አለው እንጂ። ሀዳጌ በቀል ልቦናው ትሑት ጠላቱ ወዳጅ ነውና። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አዝዛችኋለሁ፣ አጥብቃችሁ አስራችሁ ይዛችሁ ሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስም የሺህ አለቃና ጭፍሮች አይሁድም ሎላት እነሆ በሰንሰለት አጥብቀው አሰሩት። አይሁድም ክፋታቸው በእሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስም ጌታችን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ፣ አንገቱንም አልመታውም። ጌታችን ባወቀ ጊዜ የማትሰማ ቀኝ ጆሮውን ቆረጠው እንጂ። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፉቱ መልስ አለው። በሾተል የመታ በሾተል ይሞታልና። እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከ12 ነገደ እስራኤል የሚበዙ ነገደ መላእክት ይልክልኝ ዘንድ አባቴን መጠየቅ የሚቻለኝ ይመስልሃልን? ነገር ግን የማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል ይፈጸማል። እንደዚህም ይሆን ዘንድ አለውና። ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚችም ሰዓት ጌታችን ኢየሱስም ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉኝ ልትይዙኝ መጣችሁን አላቸው። ዘወትርም ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝንም፣ እጃችሁንም እንኳ በእኔ ላይ አልዘረጋችሁም። ነገር ግን ጊዜው ሰዓታችሁ ነው፣ የጨለማውም አለቃ ዲያብሎስ በተሰለጠነበት ጊዜ ነው። ይህንም ሁሉ የተደረገው የነቢያት የተናገሩት ሲደርስ ይፈጸም ዘንድ ነው። ከዚህ በኋላ ደቀ መዛሙርቱን ትተውት ሸሹ። በፍታ ነጠላ የለበሰ አንድ ጎልማሳ ተከተለው። እርሱም ጎልማሶች በያዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስም ሁላችሁም በዚያ ላይ ትክዱኛላችሁ፣ ብቻዬን ትታችሁኝ ትሰናበታላችሁ ብሎ ተናገራቸው። እኔ ግን ብቻዬን አይደለሁም፣ አባቴ ከኔ ጋር ነውና። ጌታችን ኢየሱስንም ከያዙትም በኋላ ኃጢአት ያልሰራ በአንደበቱ ሐሰት ያልተናገረ እርሱን አስረው 30 ጊዜ በጡጫ መቱ። ጻት ፈሪሳውያን፣ አይሁድ፣ ሰዱቃን የስህተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረውም ባመጧት ሴት ነገር በሴትና በወንድም ነገር ግብርንም በመስጠትና ግብርን በመጠየቅ በትንሣኤ ሙታን ነገር በነገሩ ያስቱ ዘንድ በጠየቁ ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘም። የአንደበቱ መከናወን የነገሩ መወደድ አደነቁ እንጂ። ሕዝቡም ሁሉ ትምህርቱን በመስማት ይሽቀዳደሙ ነበረ። ጌታችን አፉን በመቱት ጊዜ ከንፈሮቹን ጥርሶቹን ታመሙ። ከጌታችን ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብ በሚያጠፉበት ስለት ስልጣን በሁለት ፊት የሆነ የተሳለ ሰይፍ በአንደበቱ የሚወጣ ሲሆን ንዑ ሁሩ የሚልበት ስልጣን ገንዘቡ ሲሆን። ዳግመኛ አይሁድ ጌታችን ኢየሱስም 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስን በመልክ የሚመስል በባህሪ የሚተካከል ነው። በጌትነቱ በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱን ነው። እሱ የማይጠቀለል ፀሐይ የማይጠፋ ፋና ነውና በወዳጆቹ ላይ ዘወትር የሚያበራ ፀሐይ ነው። ሰነፎች አይሁድም ከምድር ነገስታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ ክርስቶስ የፊቱ ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡም። ጌታችን አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም አንቺን እማልድሻለሁ። ጌታ ኢየሱስ በሰውነቱ በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ መስቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችን ሁሉ ይቅር በሉን፣ ከኃጢአታችን ፍዳ ሁሉ ታድነን ዘንድ እንለምናሃለን ለዘላለሙ አሜን።
በኖአም ጊዜ ያደረገው ታምር ይሄ ነው። ያን ጊዜ መልአክ ወጣ፣ የብርሃን መክፈቻዎች በእጁ ተይዘው ነበረ። ዓይኖቹም መግለጥ ጀመረ። እነሆ ሰማያት ተከፍተው በዚያ ደቀ መዝሙር አዩ። ከዚያም 12 የብርሃን መላእክት ወርደው ጌታችን ኢየሱስን አገለገሉት። በፊቱ ሲሰግዱ ሚካኤልና ገብርኤልን አዩአቸው። ጌታችን ሆይ ዓለምን ፈጽማ ጠፍታለችና ሰዶምና ገሞራ እንዳቃጠልናት እናቃጥላት፣ እናጠፋት ዘንድ ለምን አታዘንም አሉት። ጌታችን ኢየሱስ መልሶ ታገሱ አላቸው። መልእክተኞቼ ሚካኤልና ገብርኤል አትቆጡ። አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ የሕይወት ወዝ ካልወዛው የሞት ወዝ ከእሱ አይጠፋምና፣ መልእክተኞቼ ሚካኤል ገብርኤል አትቸኩሉ፣ ቸርነቴ ዓለም ሁሉ ይገዛልና አላቸው። ከእርሱ ጋር ያሉ ጭፍሮች አለቆችም ሁሉ ወደ ሰማያት ይመለሱ ዘንድ አዛቸው። ይቅርታውና ቸርነቱ ከእኛ ጋር ለዘላለሙ ይኑር አሜን። እንበለ ደዌ ወሕማም እንበለ ጻማ ወድካም ከመ ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐ ወሰላም። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ